አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴት ወንድሞቼ ሰላም እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ሼር፣ ሰብስክራይብ እንዲሁም ኮሜንት እየሰጣችሁ ስለምታበረታቱኝ በጣም አድርጌ አመሰግናለሁ። አዲስ ስለሆንኩ ሼርም እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችንም ተገዳድፈን እንደገላለሁኝ ማለት ነው ውዶቼ። እስኪ ዛሬ ቀለል ያለ ሳሮና አብረን እንስራ ለቁርስ ወይም እንዲሁም ለራት ይሆናል። እዚህ ጋር ካሮት፣ ብሪንጃል፣ ቃሪያ፣ ድንች እንዲሁም ዶሮ ወይም ስዱር አለን። ይሄንን ከታተፋለን። እዚህ ጋር ስዱሩን ከተፍ ያለው እንዲሁም ሽንኩርት ከተፍ ያለሁኝ። ዶሮ ወይም ስዱሩን በእንደዚህ በቁመቱ ነው የምንከትፈው። በጣም ትንሽ ሳይሆን በጣም ትልቅ ሳይሆን እንደዚህ በረጃጅሙ አድርጌ ከተፈዋለሁ። እዚህም ጋር ሽንኩርቱን እንደዛው በረጃጅሙ ነው የከተፍኩት። እዚህም ካሮቱንም ድንችንም ብሪንጃሉንም እንደዚህ በቁመቱ አድርጌ ከተፈዋለሁኝ። እናንተ በተመቻችሁ መልኩ መክተፍ ትችላላችሁ። ያው እኔ በእነዚህ መልኩ ስለተመቸኝ ነው። ይሄን በዚህ መልኩ አዘጋጅቻለሁ ማለት ነው። እዚህ ጋር ሽንኩርቱን ጨምር ያለሁኝ። ሽንኩርቱ ቃላ ሲል የከተፍነውን ዶሮ ወይም ስዱር እንጨምራለን ማለት ነው። እሱን ጨምረን በደንብ እያማሰልን ቅመሞችንም እንጨምራለን እዚሁ ላይ። እንደዚህ ካረግን በኋላ እዚህ ጋር ባህራት አለ፣ ክርክም እንዲሁም ፍልፍል አስወድ፣ ምልህ፣ ሰኑድ ማንኛቸውም ባህራት ላይ የሚገባ እሱም አለ። እንዲሁም ማጅ አለ። ይሄን እንጨምራለን። በእነዚህ መልኩ ጨምረን እናማስለውና እሱም ላይ ጥሟጥ ይገባል። ጥሟጡን እኔ ፈቅቄ ነው ያረኩት። እናንተ ከትፋችሁ ማድረግ ትችላላችሁ በተመቻችሁ መልኩ። እኔ በእንደዚህ መልኩ ፈቅቄ ከነውሃው ነው የጨመርኩት ማለት ነው። ማለትም ዶሮው ላይ ምንም አይነት ውሃ አንጨምርም፣ በራሱ ነው የሚበስለው። በቲማቲሙ ውሃ ሁሉም አይነት ውሃ ስለሚወጣው በዛ ነው የሚበስለው እንጂ ምንም ውሃ አንጨምርም። እዚህም ጋር ከተፍነውን ቃሪያ ጨምረናል። ይሄ በደዚህ መልኩ ከበሰለ እዚህ ጋር የተከተፈ ከስበራ ጨምር ያለሁኝ። እዚህም ጋር ጠህንያ አንድ ማንኪያ ጨምር ያለው። ያው ቪዲዮ ስላስገባሁት ነው። አንድ ማንኪያ እንጨምራለን ማለት ነው። በዚህ መልኩ ካማሰልነው በኋላ ካሮት ድንቹን እንዲሁም ብሪንጃሉን ለብቻ ጠብሻዋለሁኝ። እሱን እንጨምራለን ማለት ነው። ያው እኔ ለራሴ የሚበቃኝን ያክል ስለሆነ ትንሽ ነው። እናንተ እንደመጠናችሁ መስራት ትችላላችሁ። ሁሉንም በዚህ መልኩ አንድ ላይ ሚክስ እናደርገዋለን። በእነዚህ መልኩ ከቀላቀል ነው በኋላ ይሄን ይመስላል ማለት ነው። ሞክሩ፣ ትወዱታላችሁ። በጣም አሪፍና የሚጥም ምግብ ነው። አበረታቱኝ። አመሰግናለሁ።